ይህንን ቃል የተናገረው ማን ነው? እላይ ጸበል ሰልፍ መጀመሪያም ያላችሁ መጨረሻም ያላችሁ እጃችሁን አውጡ። ጭንቀት ያለባችሁ ነው ያልኩኝ። እግዚአብሔር ከጭንቀት ሁላችሁን ይገላግላችሁ። እስቲ ከዚህ ሁሉ ሰው አንድ ሰው እኔ ተጨንቄ ይህንን ትርፍ አምጥቻለሁ ተጠቅሜበታለሁ፣ ስለዚህ እኔ በጭንቀት እቀጥላለሁ የሚል ሰው ካለ ልንከተለው ይገባል። ምን አተረፋችሁ ተጨንቃችሁ? እስካሁን መች ታወርዳለህ? አታውርዷ፣ ወደ ላይ ከፍ አድርጉ። እስቲ ምን አተረፋችሁ? በእሽታ ነው ያተረፍከው። በእሽታ በጭንቀት ሰመመን ውስጥ ሆናችሁ እኮ አስፋልት ትሻገራለሁ ብላችሁ ሳታዩ መኪናው ልትገጩ እኮ እግዚአብሔር አውጥቷችኋል። አዎ ተሳስታችሁ የሆነ ዕቃ አነሳው ብላችሁ ሌላ የማይሆን አንስታችሁ ወይኔ ይሄ ጭንቀት እንደው እግዚአብሔር ቢታስወግድልኝ ያላችሁ አላችሁ የላችሁ? ስለዚህ ከዚህ በኋላ አቡነ ሐራ ድንግል አትጨነቁ ብለዋል። ከአምላካቸው ከእግዚአብሔር የተሰጣቸውን ሕግና ስርዓት ማለት ነው። በረከታቸው እንዲያድርብን እንታዘዛለን አንታዘዝም? ከዚህ በኋላ ጭንቀት ይብቃ ወይስ አይብቃ? ከዚህ በኋላ አልጨነቅም። ቢያደርገው ባያደርገው ስልጣኑ የእሱ ነው። ቢሞላው ባይሞላው፣ ቢያሳካው ባያሳካው እኔ ለምንድን ነው የምጨነቀው? እኔ አስቤ እኔ ፈቅጄ አይደለም ወደዚህ ምድር የመጣሁት። እኔ እኮ እግዚአብሔር አውቆ ፈቅዶ አስቦ አበጅቶ ያመጣኝ መድኃኒዓለም ወደዚህ ምድር። ስለዚህ አናጢ የሰራኝ ግንብ አይደለሁም፣ ድንጋይ እንጨትም አይደለሁም። አናጢ የጠረበኝ ግንበኛ የገነባኝ ሰው አይደለሁም። ማነው የሰራን? እኛን። ስለዚህ እግዚአብሔር የሰራንን የፈጠረንን ወደዚህ የምድር የመጣን መማፀን ነው የሚያስፈልገው ወይስ በጭንቀቱ ነው ጭንቀተኛው ነው እግዚአብሔር መካር ነው የሚያስፈልገው? የሚጠወለ ከፈርጉታ ቅጣትም እኮ አለ። ተማሪ ሲያጠፋ ተንበርከክ ይባላል። እጃችሁን ወደ ላይ አውጡ። ስለዚህ ከዚህ በኋላ ምን አንልም፣ አይሰማም። እኔ ግን ስናገር ይሰማችኋል። ታዲያ ለምንድን ነው ድምፃችሁን ከፍ አድርጋችሁ ማትመልሱ? አሁንም ድገሙት። ማን ይወቅ? እግዚአብሔር ይወቅ ብላችሁ ሁለተኛ ብትጨነቁ ነግሬያችኋለሁ። ከጭንቀት እግዚአብሔር ይገላግላችሁ። ስለዚህ የሚጨነቅ ሰው እግዚአብሔር ከእሱ ጋር የለም፣ መንፈስ ቅዱስ የለም። ከዛም አትዋሹ፣ ከውሸተኛ ሰው ጋር መንፈስ ቅዱስ የለም። ከዛም አትጠራጠሩ፣ ከሚጠራጠር ሰው መንፈስ ቅዱስ የለም። ከዛ ጭንቀት ያለበት ሰው ደግሞ እግዚአብሔር አይኖርም ከእሱ ጋር። ስለዚህ ጭንቀት የምትጨነቁ ሰዎች አንደኛ እድሜያችሁን ለማሳጠር ከፍተኛ እንቅስቃሴ እያደረጋችሁ እድሜያችሁን ለማሳጠር። ጭንቀት የምትጨነቁ ሰዎች በመጀመሪያ ደረጃ የመጀመሪያው ቀን ራሳችሁን ያማችኋል አይደል? ከዛ ጨጓራችሁን ያማችኋል። ከዛ ደግሞ ደም ግፊት ይዛችኋል። ከዛ ደግሞ ስኳር፣ ኮሌስትሮል እና የመሳሰሉት የበሽታ መጠራቀሚያና መደራጃ መከማቻ ትሆናላችሁ ማለት ነው። ይሰማላል? ደከማችሁ አውጡት ወደ እጃችሁ። ስለዚህ ጭንቀቱ ሳያደክማችሁ እጅ ማውጣት አያደክማችሁ። ስለዚህ በሽታ ይደራጅባችኋል ማለት ነው። ስለዚህ የምትጨነቁ ሰዎች ከዚህ በኋላ ግን እንዳትጨነቁ። ከዛ መቀጠል ጭንቀት ማለት የመናፍስት ሁሉ ፊታውራሪ መሪ ነው እና እዚህ ጋር የሚጨነቅ ሰው አለ እያለ በየቦታው ያለውን መናፍስት እየመራ ያደራጅባቸዋል። ከዚህ እግዚአብሔር ይሰውራል። ስለዚህ ከዚህ በኋላ አንጨነቅም ብሏል። ይሄ በአቡነ ሐራ ድንግል በዋሻው በየቀኑ የሚሰጥ መልእክት ነው። ተጠቀሙበት። እኔም እናንተም የሚያስተምር ማን ነው? እግዚአብሔር። እሱ ያስተምረን፣ እሱ ይምከረን። ከዛ መቀጠል ቃል ገብታችኋል። እልል ብላችሁ አመስግኑ። ቃል ገብታችኋል። እልል ብላችሁ አመስግኑ። አታቋርጡ። ዝም የምትሉ ሰዎች እልል በሉ። እልል በሉ መደማርጋችሁ። የታባቱ የርኩስ መንፈስ የጭንቀት ከኛ ይነቀላል። ያኔ ነቅሎ ቃልን መድኃኒዓለም ጮኮናው ሰንኮቡን ነቅሎ የጭንቀት መንፈስ ያወጣልን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሌላ አውርዱት እያለሁ ሌላ ደግሞ ምላቸው ሀሳብ ማሰብ ግን ተገቢ ነው አይደል? ማስተዋል ተገቢ ነው አይደል? እስቲ ይህን ቃል በሉ፣ አስቤ በሉ። አይሰማል? በጸሎት ጊዜ ጸሎተኛ፣ በጾም ጊዜ በሉ ሁላችሁ ጾመኛ፣ በስራ ጊዜ ታታሪ ሰራተኛ እሆናለሁ።
ስራ እንዳትንቁ እሺ። ዝቅ ብላችሁ ሰርታችሁ እግዚአብሔር ተውሉ ነው የሚል በማስተዋል በማሰብ በክርስትናችሁ በሃይማኖታችሁ ጸንታችሁ በማስተዋል ሆናችሁ እግዚአብሔርን ደጅ መጥራት ያስፈልጋል ማለት ነው። ይሄና ይሄ ብቻ በቂ ነው አይደለም። እሺ የጸሎት መጽሐፍ ያላችሁ ደግሞ እስቲ እጃችሁን አውጡ። ይሄ ይበዛል እንግዲህ የጸሎት መጽሐፍ ከውዳሴ ማርያም ከትንሿ ጀምሮ መጽሐፍ እስኪ ወደ ላይ ከፍ አድርጉት፣ ወደ ላይ ከፍ አድርጉት። እውነት ነው በዚህ ቦታ የሚነገረው። በደንብ እየጸለያችሁ ነው። አይሰማም፣ አይታፈርም። ማን በጸሎት በደንብ እየጸለያችሁ ነው። ጸሎታችሁ በረከታችሁ ይድረሳል። አውርዱት። እኔስ እግዚአብሔር ይቅር ይበለኝ እንጂ የጸሎትን መጽሐፍ የለኝም ጸሎትን ማርጃ አልሐቅም የምትሉ ደግሞ አውጡ። አውጧል። ኧረ ዛሬ ጸሎተኛው ነው የበዛው። ወደ ላይ ከፍ አድርጉ። በዚህ ወደዚህ ወደ ላይ